ኪዳን ከማን ጋር ነው ጥያቄው? ከእስማኤል ጋር ነው። ከእስማኤል ጋር ያለውን ከጨረሰ በኋላ ግን ለማለት በዕብራይስጥ የምትጠቀመጥ ቃል ኤት ይባላል። ያዘልኝ በደንብ ባላ ይዣል ተፈጠረ ይዣል። ኤት ማለት ምንም ችግር አለኝ። ባይብል ራሱ እዚህ ላይ ያለኝ እኔ የዕብራይስጥ ሰብችን ደስ ነበር የነበረኝ። ኤት የሚላለው አፍራሽ ነገር አለ። እስቲ አንድ ደቂቃ ከጠበቀኝ ወጥቼ ልየው። ይኸው እናናና ለሚላ ነው። እሺ እሺ እና ስሚዞዬ ቆይ አድሚንነት ሁሉንም አንስቻለሁ። ቅድም እያስተማርኩኝ እያስገቡ አውቀው ሲያስጮህብኝ ነበር። ትምህርት ተቋርጦ ሁላ ነበር በእነሱ የተነሳ። አጠቃላይ ሁሉም ተነሱ። ድምፄ ርቋል እንዳይሰማም እንዴ? አሪፍ ነው ወይዶ። አሰላሙ አለይኩም ወራህመቱላሂ ላውራ። ቆይ አንዴ እንግዳ ምስላለን። ይቅርታ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናስተናግዳ። ስሚዞ ከፈትለት ዘፍጥረት ላይ ዘፍጥረት 17 ናስፋ ተመለስ ኤሮንዬ። እሱ ያከፈተ። እሺ 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 ደስ ይለኛል። እሺ እንደዛ ይሻላል። ያው እንዳየሁት ቤሪዝ የሚል ነው የሚለው እና ነገር አለ። አፍራሹ ቤት ኤት የሚል ኤት ማለት በነገራችን ላይ አፍራሽ ነው። ጥቅስ እንዴ አፍራሽ መሆኑን ኦኬ። አይ እኔ አምናለሁ፣ ችግር የለውም። ስሚዝ ይክፈትልንና የሚማርበታል። ዘፍጥረት 3:3 ላይ መጀመሪያ ተቃለፍና ኤት የሚለው ቃል አፍራሽ እንደሆነ ነው። በዕብራይስጥ ለማለት በዕብራይስጥ ዩ ነው የሚጠቀመው። እዚህ ጋር ያለው ኤት ነው የሚለው፣ ግን እዚህ ጋር በዕብራይስጥ አፍራሽ ከሆነ ዩ ነው የሚለው። ዩ የሚል ነገር የለውም ራሱ። ዘፍጥረት 3:3 ላይ ክፈትለት አንድ ጊዜ ስሚዝዬ። እሺ ባይብል ሀባ። እሺ እሺ ተስተካከለና አንዴ ታብሌት እንጠኛ። እሺ ዘፍጥረት 3:3 ላይ መጀመሪያ አንተ ቃሉን ነው ለዚህ ይገባል። በዕብራይስጥ ዩ ይባላል። አልሐምዱሊላህ እምቢ አለ ስሚዞ። እሺ እየከፈትኩ ነበር። ዘፍጥረት 3:3 ላይ ባይብል ሀብ እንትን ዕብራይስጡን አድርግለት አንዴ። ምን ይላል እዚህ ጋር? በት የሚለው መጀመሪያ ምን የለም። መጀመሪያ ሲጀምር በት ነገር የለም። አዎ በት ለሚለው ቃል የዕብራይስጡ ዩ ነው የሚለው። መነሻ ቀጥያው ላይ ይታያል። ዩ የሚል ነገር የለም። ኤሮንዬ ውስጥ አንዴ ያ አየሁኝ። ዩ ማለት ምን ማለት ነው? ዩ ማለት ምን ማለት ነው? አሁን እንዳልከኝ ያው በት ነው ብለኛል። አፍራሽ ነው። አሁን እዛው ዘፍጥረት አንድ ላይ አንድ ነገር ላሳየህ። አንድ ላይ ኤት ማለት ማለት እንደሆነ ኤት ማለት ተመልካች ውስጥ መስተምር ነው በዕብራይስጥ እንጂ አፍራሽ አይደለም። ዘፍጥረት አንድ ላሳየህ። በዕብራይስጥ ኤት ተብሎ አፍራሽ የሚባል ነገር የለም። አሁን ዘፍጥረት አንድ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። እዚህ ጋር ኤት የሚል ነገር አይታየም። እዛ ጋር ኤት የምትል ከሀሸማኢም ከሚለው በፊት ኤት የሚል ነገር የለም፣ አይታየም። ያ አለች። ኤት ማለት ትርጉሙ ዘ ማለት ነው በእንግሊዝኛ። እሺ ዘ ነው። ኦኬ እዛ ዘፍጥረት 17:21 ላይ ግባለት። አሁን ስሚዝዬ ኢንሻአላህ ኤሮንዬ ዛሬ ሻሃዳም ልትይዝ ትችላለህ፣ አይታወቅም። እንግዲህ ፓስተር ናደ በነገራችን ላይ ነኛ ፓስተር ነው ሲሉ ሰምቼ ነው ላረጋግጥ ብዬ ነው። ፓስተርዬ እንግዲህ ብዙ ነገር ነይ እናፈስፋለን። 17 ሰንቱ ሰበክ ታደርገናለህ። 17:1 ላይ 17:21 ላይ ችግር የለም። 17:21 ላይ ዘፍጥረት 27 እዚህ ጋር ያው ቃል ኪዳኔን ይላል። ቃል ኪዳኔን ይላል ለሚለው ቃል ወኤት ነው የሚለው። ሲያስቀምጡት በት ብሎ አስቀምጠውታል። ወኤት ወ ማለት ቨ ማለት ነው በዕብራይስጥ። ቨ ማለት ኤንድ ማለት ነው። ኤት ማለት ደግሞ ዘ ማለት ነው። ዘ
ገብቷል። ዘ ተብሎ ነው የሚነበበው እንጂ በት ተብሎ አይነበብም። አውቀው እነሱ ተረጉሙት በት ብለው ስለተረጎሙት ነው ለአንተ እየተቸገርከው። ገብቷል። ያንግ ሊተራል ትራንስሌሽን ሲያስቀምጥ ኤንድ ማይ ኮንቨናንት አይ ስታብሊሽ ዊዝ ይስሐቅ ይላል። በተመሳሳይም ከይስሐቅ ጋር ቃል ኪዳኔን አደርጋለሁ አለ። መቼ? የዛሬ ዓመት ነው ማድርገዋል። ዛት ሚንስ የዛሬ ዓመት ከይስሐቅ ጋር የሚያደርገው ቃል ኪዳን ልክ በተመሳሳይም ከእስማኤል ጋር ቀደም ብሎ እንዳደረገው ነው። ከእስማኤል ጋር ባደረገ በዓመቱ ደግሞ ከይስሐቅ ጋር አብሮ እንደሚያደርግ ነው የሚያሳየው እንጂ በት የሚለው አፍራሽ እዚህ ትርጉም ላይ የለም። ቃል ኪዳኔ በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቁመዋለሁ አለ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 4 ላይ አብርሃም ልጁን ይስሐቅን አምላክ እንዳዘዘው በ8ኛው ቀን ገረዘው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ የመገረዝ ኪዳን ሰጠዋል። እንዲሁ ይስሐቅን ወለደ፣ በ8ኛው ቀን ገረዘው። ይስሐቅም ያዕቆብም 12ቱ የአባቶችን ነገር እያለ የኪዳኑ ነገር በአብርሃም በይስሐቅ በያዕቆብ እያለ ሲመጣ ነበር። ከዛ ደግሞ በዛኛው መስመር ደግሞ እስማኤልም ተገርዞ የኪዳን ነገር ኖሮ አረቦችም የመገረዝ ኪዳን ያላቸው ስለሚገረዙት የነበረው ከአንድ አምላክ የመጣው ትምህርት ይዘው ተመስጥ ምንትት ተብሎ ነው። ያ ነው የግርዘት ስርዓቱ ራሱ የመጣው የነበረው ማለት ነው። ዘፍጥረት 21 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል አደለ ኤሮን? ያ ፋራን የት ናት ያለችው? ሳውዲ አረቢያ። ሳውዲ አረቢያ። ዕንባቆም ምዕራፍ 3 ቁጥር 3 ላይ ከፋራን ተራራ ይመጣል ይላል። ማነው ከፋራን? እሷን ነገር በደንብ ወይድ ቼክ አድርጊያታለሁ። እሷን ነገር እሷ ነገርን እንደው ትንሽ እንዳብራራልህ ከፈቀድክልኝ ይቻላል። ዘሁልቁ ምዕራፍ 10 ቁጥር 12 ላይ ምን ይላል መሰለ? የእስራኤልም ልጆች ይላል ተነስተው ሲወጡ በፋራን ምድረ በዳ ደመናውም ይመራቸው ነበር ይላል እና ቀን በደመና አምድ ሌሊት ደግሞ በእሳት አምድ ነበር የሚመራቸው የነበረው ያን ጊዜ። ስለዚህ እዛ ጋር ዕንባቆም ላይ ሲናገር ከፋራን ብርሃን ይወጣል ምናምን ሲል ያንን የእሱን መለኮታዊ ምሪትን ነው እየተናገረ ያለው እንጂ ሳምበዲን ስለ ሳምበዲ አይደለም የሚያወራው እሱ ነገር። ይህንን በደንብ አይቼዋለሁኝ ከዚህ በፊት ሰምቼ። እስራኤሎች ከግብፅ ባርነት ወጥተው በምድረ በዳ ተጉዘው ወደ ከናን ሲገቡ አረቦችን አልፎ ነው አለ የገቡት። ስለዚህ ይሄኛው እንትን ፊቸር ቴንስ ነው ወይስ ፓስት ቴንስ ነው? ይሄ ነገር ዕንባቆም 3 ላይ ያለው የትኛው? ዕንባቆም የነበረው ዕንባቆም ትንቢት ነው የሚናገረው እኮ። ትንቢት ከሆነ ይመጣል የሚለው ትንቢቱ ለማን ነው እኮ? ግራውንድ ያደረገው በየትኛው ግራውንድ ላይ ነው? በቀድሞ በሙሴ በነበረው አካሄድ ላይ ነው ግራውንድ ያደረገው ወይስ በኋላ ነው የመጣው? እንዳቅ ነው በኋላ ነው በኋላ የመጣው ትንቢት ሲተነብይ፣ ከሙሴ በኋላ ትንቢት ሲተነብይ ቅዱሱ ከፋራን ተራራ ይመጣል ሲል ትንቢቱ እንዴት ይፈጸማል ወይስ ይፈጸማል ነው? እሱማ ትንቢት እኮ ነው፣ ወደፊት የሚሆን ነገር ነው የሚናገረው። ከፋራን ተራራ የሚመጣው ማለት ነው ትንቢቱ ላይ እግዚአብሔር ነዋ። ኦኬ ጥሩ። ከአረብ ሀገር የሚመጣው እሱ ነው? እግዚአብሔር ነው የሚመጣው? ኖ እዛ ቦታ ላይ ገብቷል። በደመና አምድና በእሳት አምድ ስለመራቸው ያንን እያሰበ ነው የሚናገረው ዕንባቆም ትንቢቱን የሚናገር። እንዲገባኝ ነው የሚመጣው አሁን አልከኝ። ወደፊት ከፋራን ወይም ደግሞ ከሳውዲ አረቢያ የሚመጣው እግዚአብሔር ነው እያልከኝ ያለው። ይመጣል ግን እግዚአብሔር ነው። ስለ ቦታው አይደለም ትንቢቱ፣ ስለ ቦታው አይደለም እየተናገረ ያለው፣ ስለ ምሪቱ ነው እየተናገረ ያለው። ቦታውን የተጠቀመው ፋራን ጋር እስራኤላውያን በደመና አምድና በእሳት አምድ እንደተመሩ ስለሚያውቅ ነው። ያንን ነው እያንጸባረቀ ያለው እንጂ ስለ ሳምበዲ አይደለም ነው። እኔ አርጊመንቴ ነው። ማን ነው የሚለው በኋላ ላይ እንመጣበታለን። መጀመሪያ ላይ ቦታው ላይ እንስማማ። በትንቢት በሚለው ተስማምቶ ከፋራን ተራራ ይመጣል ሲል ፋራን ከሚለው መነሻ ቅጥያ ላይ ከሚል ፕሪፖዚሽን የለም፣ መስተዋደድ የለም። አይ ይገባኛል። እሱ ምንም እኮ አርጊው ማደርገው ነገር የለም እሱ ላይ። አንዴ ተረጋግታ በአውራኝ ፕሊስ። መራ ኢምፖርታንት ስለሆነ እርማትም ከሆነ እንታረማለን።
መማማር ከሆነ ገባን። ዕንባቆም በጣም ጥሩ። ቅዱሱ ከፓራን ተራራ ይመጣል ሲል የሚመጣው ከፓራን ተራራ የሚባለው ከሳውዲ አረቢያ ውስጥ የሚመጣው እግዚአብሔር ነው። ዕንባቆም የሚናገረው ስለ ቦታው አይደለም፣ ከቦታው የሚነሳ ነገርን አይደለም እየተናገረ ያለው ከዚህ በፊት እንደነበረና እንደዛ አይነት ምሪት ለህዝቡ እንደሚያደርግ ነው የሚናገረው። ግን አይደለም ከፓራን ተራራ ነው ይመጣል የሚለው እኮ ሄሮንዬ፣ እንዴት ላድርገው? ከፓራን ተራራ ይመጣል። ትክክል ነው። በፓራን ተራራ ጊዜ ይሆናል። በፓራን ተራራ ቦታ ላይ እስራኤላውያንን ሲመራቸው የነበረ መለኮታዊ ምሪት አለ፣ በእሳት አምድና በደመና አምድ። ግን በደመና አምድ እንደዛ አይደለም። ከፓራን ተራራ ይመጣል ነው የሚለው። ፓራን ተራራ የሚለው እሱ በእንትን ነው እኮ በተምሳሌትነት ነው እየተናገረ ያለው። ገብቷል። በዛ ጊዜ የነበረውን ነው እያንጸባረቀ ያለው። እያንጸባረቀ አይደለም፣ ትንቢት ነው ብለኸኛል። ፓራን ተራራ የት ነው እኮ? ፓራን ተራራ የት ነው ያለው? ሳውዲ አረቢያ። ሳውዲ አረቢያ ያን እስራኤሎች ሲሻገሩ በፓራን ተራራ አለፉ ሲል ፓራን ተራራ የሚለው ጂኦግራፊካል ሎኬሽን አይደለም ነው? እሱን እስማማለሁኝ። እሺ በፓራን ተራራ የሚለው ፓራን ተራራ እዚህ የሚለው ጂኦግራፊካል ሎኬሽን ነው አይደለ? ትክክል። ይህ አሁን ጂኦግራፊካል ሎኬሽን ከሳውዲ አረቢያ እግዚአብሔር በለው ተወው፣ ችግር የለውም። እግዚአብሔር ከሳውዲ አረቢያ ይመጣል። ትንቢቱ እንደዛ አሁን በዛ አይደለም ነው ትንቢቱ። ስለ ቦታው አይደለም ነው ቦታውን የተጠቀመው። ገባኝ። ቦታውን የተጠቀመው ለምንድን ነው መሰለ? እዛ ቦታ ላይ የተፈጸመውን የእግዚአብሔርን መለኮታዊ ምሪት ለማስረዳት ነው። ቦታው አሁን ምንም ጥቅም የለውም። ቦታው የትኛውም ቦታ ማለት አገሪ ስቀኛ ወደፊት ሳወራ ከሰዎች ጋር ሳወራ ማን ነው የነገረ ቢባል ኤሮንዬ እንድል አልፈልግም። እስቲ ማስረጃ ስጠኝ እንደዛ ያልክበት። ምንድን ነው መሰለ? አሁን ትንቢቶች ሲነገሩ ማለት ነው ግራውንድ የሚያደርጉት እዛው ያሉበት ማህበረሰብ የተጠቀሟቸውን ነገሮች በመጠቀም ነው ትንቢቶች የሚናገሩ። ነቢያቶች አብዛኛዎቹን የነቢያቶችን ስርዓት ስታየው እንደዛ ነው አሁን የጠየቁ የሚናገሩበት ማለት ነው። ፓራን ተራራ የሚባለውን ጂኦግራፊካል ሎኬሽን ኢላስትራቲቭ እና ፊገራቲቭ ሲምቦሊካል እና አልጎሪካል አድርጎ የተጠቀምበት እስቲ ኮሜንተሪ ስጠኝ። እንትኑ እኔ ያየሁት የትኛውን መሰለህ? ዘውልቁ 10-12 ላይ ያለው ፓራን ተራራ የተባለው ጂኦግራፊካል ሎኬሽን ሲምቦሊካል እና አልጎሪካል ኢላስትራቲቭ እና ፊገራቲቭ ነው ብሎ ኮሜንት ያደረገ አንድ ኮሜንተሪ ስጠኝ ያልኩ እንዳቅ ምናምን ከኪስ ማለት እሱ ነገረኝ ብል ማንም አያምነኝም። ከዚህ በኋላ ኤሮን ነገረኝ ቲክቶክ ላይ መጥቼ ቤቴ መጥቶ ነገረኝ ብዬ ማስረጃዬ አንተ መሆን የለበትም። አንተ የምትሰጠኝ ነገር ነው መሆን ያለበት። ስለዚህ የምትሰጠኝ ነገር ከአንተ ከኪስ ሳይሆን ማስረጃ ስጠኝ። እየጠበቅኩ ነው። እኔ የምሰጥህ ዘኦንሊ ዘሁልቁ 10-12 ነው። እንግዲህ አንደርስታንድ አንተ ማድረግ ከቻልክ ብሏል። መጨናነቁ ጥሩ አይደለም ማለት ነው። እንትን ላይ ይመጣል ለሚለው አምላክ ከቴማን ይመጣል፣ ቅዱሱ ከፓራን ተራራ ይመጣል ይላል። ቅዱስ የሚለው መነሻ ያለ በሚል መተጻምር አለ አይደል? በቅዱሱና አምላክ ማን ናቸው ሁለቱ በመተጻምር የተለዩት? እሱን ልዩነቱን አላየሁትም። ስራ ልስጥህ በሚል ኮፕላቲቭ ኮንጃክሽን ይጠቀማል፣ መስተጻምር ይጠቀማል። አንድ እሱን ያዝልኝ። ያቮ ማለት ምን ማለት ነው ትርጉሙ? ያቮ እዚሁ ላይ ዕብራይስጥ ነው። በኮንቴክስት ላይ ይመጣል ለሚል የተቀመጠው ቃል ያቮ ነው። ያቮ ምን ማለት ነው ትርጉሙ? አላየሁትም፣ በዕብራይስጥ አላየሁትም። ባይዘው 8:15 ላይ ሙሴ አማቱን እንዲህ አለ፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣል አለ። ወደ እኔ ይመጣሉ ነው የሚለው፣ ያቮ ነው የሚለው አይደለ? ኦኬ። ስለዚህ አሁን እዛ ጋር ይመጣሉ የተባሉት ማን ናቸው? ዕንባቆም 3:3 ላይ አምላክ ከቴማን ቅዱሱ ከፓራን ተራራ ይመጣሉ ይላል። ማን ናቸው የሚመጡት? እንግዲህ እሱን ልዩነት አላየሁትም። በእውነቱ ኤግዛምፕል ሌላ ልስጥ። አያቸዋለሁ ልዩነቶቹ በደንብ አያቸዋለሁ። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳም ወደ ህዝቡ በሌሊት መጡ ይላል። መጡ ለሚልበት የተቀመጠ ቃል ምንድን ነው?
አይ በዕብራይስጥ ብዙም እኮ ወሂድ እኛ በዕብራይስጥ ኬት እንትን እንሏለን ሲያስፈልግ ብቻ ነው የምናየው። ሁለተኛ ነገሥት ምዕራፍ 4 ቁጥር 6 ላይ ለባሏም በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ነው ቅዱሱ ያለችው? ማናት? ሱናማይቷ ናት እንደዛ ያለችው። ማን? ኤልሳ ነው እንደዛ ያለችው። ኤልሳን ነው። ማንን ነው ቅዱሱ ያለችው? ነብዩ ኤልሳን። ቅዱስ የተባለው ኤልሳ ነው። ኦኬ። ዕንባቆም 3:3 ላይ ቅዱስ የተባለው ማን ነው? እንግዲህ እግዚአብሔርን እንደሆነ ነው እኔ እሱ ጋር የማውቀው። ማጥናገን እኔ ወላሂ አንድ ነገር ልንገርህ፣ አይሁዶች እያወቁ ያጠፋሉ። እኔ ብዙ ጊዜ ተዋውርቻለሁ በዚህ ጉዳይ ላይ። ዕንባቆም 3:3 ላይ በማወራው ነገር አታስጨንቀን በቃ ተወን ያሉኝ ሰዎች አይሁዶች አሉ። እያወቁ የሚያጠፉት ለዛ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ለዛ ነው አላህ የሚናገረው እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸው እንደሚያውቁ መሐመድም ያውቁታል አለ። እያወቁ እያወቁ እናንተ ባለማወቃቸው አጥናሽ በዕብራይስጥ ቼክ አደርገዋለሁ። በዚህ ዙሪያ ላይ መጽሐፍ ልስጥ። የት ነው የምትኖረው? እኔ ወደ ደብረ ብርሃን የሚባል ሀገር ነው። ሌላ ክልል መጽሐፍ ሌላ ክልል ይቻላል። ደስ ይለኛል። እስሚዞ ትችላለህ መላክ የተደበቀ እውነትን አላችሁ ይኖራችሁ ይሆን? እስሚዞ አለ አለ መላክ ሄዶ ይሆናል። ማን አለ አዲስ አበባ የሚኖር ሰው? እስኪ ከመካከላችሁ ቦታችን የሚኖር ሰው አለ? ታች አዲስ አበባ የሚኖር ሰው ላስቸግራችሁ። እናና አገናኝና ደብረ ብርሃን እንዲልኩልህ አደርጋለሁ። እሺ እሺ። ወይድ ከቻልክ አንድ ሁለት ደቂቃ የሆነ ነገር በለን። የምታምነው ከፈለክ ኢየሱስ ያድናል በለን። ስብከት ደስ ጥሪ የዓለም ሁሉ ኃጢአት የሚያስወግድ እግዚአብሔር ደስ የሚልህን ነገር እኛ ቤታችን ስብከት እጥረት አለ ራሱ እና ደስ ያለን አንድ ሁለት ደቂቃ ውሰድና የሆነ ነገር በለን። ማጠቃለያ ያሰራበት ደስ ብሎ። እሺ በጣም ደስ ይለኛል። ቴንኪው። ያው ዓለም ሁሉ ሊድን የሚችለው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን ማመን ሲባል ኢየሱስ ክርስቶስ የሰራለትን ስራ ለእኔ ነው የሰራው፣ ለእኔ ነው ያንን ያደረገው ብሎ መቀበል ነው። ይሄ ደግሞ የዘላለም ሕይወትን ያስገኛል። ማንም በእርሱ ሲያምን መዳን ይችላል። አረማዊ የለም፣ እስኩቴስ የለም፣ አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም። ማንም ሰው በየትኛውም ሁኔታ ውስጥ ቢሆን ማለት ነው ይሄ ኢየሱስ ክርስቶስ ወደ እረፍታችሁ ኑ ይላቸዋል። እያንዳንዱ ሰው አክሴፕት አድርጎት ይሄንን ጌታ ወደ ልቡ አስገብቶ መዳን ይችላል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። አእምሯችሁ ይባረክ፣ መንፈሳችሁ ይባረክ። በኢየሱስ ክርስቶስ ስም እግዚአብሔር መንፈሳችሁን ያብራላችሁ። ተባረኩ። አመሰግናለሁ። ወሂድ እኛ እንደውም አንድ ደቂቃ ልንመረቅልን ነበር። እንደውም አንድ ደቂቃ እንደውም ትርፍ አለ ራሱ ማለት ነው እና እንደውም በበርታ አላህ በርታ አላህ ይበርታ። አንተንም ላኢላሀ ኢለላህ የሚለውን ገመድ እንድትከተል ያንን ተጠቅመን ተጃነን እንፈልጋለን። በርታ፣ ተበራታ። አላህ ከአንተ ጋር ይሁን። መልካም ጊዜ ይሁን። አሜን። እሺ ለአንተም። እሺ የነበረኝ ጥያቄ ነበረኝ። ወገናችን ወጣ ሳልጠይቅ ግን ሰላም አሌይኩም። በመጀመሪያ አሌይኩም ሰላም ወራህመቱላህ። ስጠራሽ እኮ ቅድም አትሰሚም። ስራ ላይ ነበርሽ መሰለኝ። አዎ ስራ ላይ ነበርኩ። ገና መጣሁ። እንኳን ደህና መጣሽ። እንትን የሆነ ነገር ማለት የምትፈልጊ ከሆነ ነይ በይ። ልትወጡ ነው? አይ በይና እንወጣለን። ራሱ ጁማ እኔ ከአንድ ሰዓት በኋላ እንትን አለብኝ፣ ጁማ አለብን። ጁማ እንወጣለን፣ ግን ማረፍም አለብኝ። ያው ከጠዋት ጀምሮም እርቀ ሰላም ለማካሄድ ቤቱን የከፈትነው ለዛ ነበር። በዛው ደርስ ነበር ደግሞ አርብ ቀን የስላሴ ማጠቃለያ ትምህርት ነበረ። ከዛ አንጻር ነው። ግን የሆነ ነገር ማለት የምፈልጊው ነገር ካለ በይንና ኢንሻላህ እናጠ ልሰብክ ነው ወንጌል ልሰብክ ነው። ዛሬ ጅሙዓ ነው። ወንድ ቤት መስገድ የለበትም። ብዙም አልሰብኩም። 2 ደቂቃ ወንጌል ልስበካችሁና ትዘጋላችሁ። ወገናችን ያው ጥያቄ ሳልጠይቀው ነው የወረደው። በኢየሱስ ማመን ብሏል። ኢየሱስን
ምን ብሎ በማመን ነው የሚዳነው የሚል ጥያቄ ለመጠየቅ ነበረ። ኢየሱስን ጌታ ነው ብሎ በማመንም ብሏል። በነገራችን ላይ መጽሐፍ ቅዱስ ላይ ብዙ ጌቶች አሉ። አብም ጌታ ነው፣ ኢየሱስም ጌታ